ይሄን የምትጠቀሙ ሴቶች አሁኑኑ እንድታቆሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የሞባ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ዛሬ በቡና አይደለም የመጣሁት፣ ቁጭ ብዬ ቡና ላይ አይደለሁም ማለት ነው። እና ግን ስለዚህ ላወራላችሁ ነው የመጣሁት ማለት ነው። ስለዚህ ነገር ላወራላችሁ እና እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ይሄን ምንም አልተጠቀምኩበትም። ምንም አልተጠቀምም። ሙሉ ነው ማለት ነው። እኔ እንጃ ካሜራው አያሳይም፣ ምን አላውቅም። ብቻ ሙሉ ነው ያለው። ምንም አልተጠቀምኩበትም ምንም። እና ይሄ ከተገዛ ቢያንስ ወር ምናምን ይሆነዋል፣ ግን አልተጠቀምኩበትም ይሄን ማለት ነው። ምክንያቱም ይሄን አገር ላይ ይጠቀመው ነበር። ይሄ ክሬም ነው፣ የፊት ክሬም ማለት ነው። ብዙ ጊዜ ሱቅ ላይ ይገኛል። በጣም ትንሽ ብር ነው ብሩ ራሱ ማለት ነው። ግን ይሄ ማለት ለፊታችሁ ነው የምትቀቡት። ይሄ ነገር ለፊታችሁ ነው የምትቀቡት። ገባችሁ? እና ሲያስተዋውቁ ምን እንደሚሉት ሲያስተዋውቁ ይሄን ምን ይላሉ መሰላችሁ? በጣም ያቀላል፣ ጠቋቁር ነገር ፊታችሁ ላይ ካለ ፊታችሁ ላይ ያነሳል፣ ጠቋቁር ነገር ብለው ነው የሚያስተዋውቁት። ገባችሁ? እናንተን ለማሳየት ያክል ተቀብቼው ራሱ አያስፈልግም መቀባቱ። እና ምን ያደርጋችኋል ጋይስ? እኔ ስለተጠቀምኩበትና ስላየሁት ነው ጋይስ። እኔ ተጠቅሜዋለሁ ይሄን ማለት ነው። ተጠቅሜው ግን በጣም ጉዳት አለው። በጣም አገር ላይ ነው መጠቀም ጀመርኩት የነበረው ይሄን ማለት ነው። አገር ላይ ነበር የምጠቀምበት። አገር እጠቀመው ነበር ይሄን ክሬም ለፊቴ። ጥቋቁር ነገር ምናምን ያጠፋላችኋል፣ ያቀላችኋል ምናምን ነው የሚባለው ማለት ነው። ይሄን ግን አንድ ነገር ማወቅ አለባችሁ። ሱቅ ላይ የሚገዛ ነገር እንደዚህ አይነት ነገሮች እንደ ክሬም አይነቶች በቃ እነዚህ አይነቶች ስትገዙ ይሄ ነገር ከብዙ ኬሚካል ነው የሚሰራው። ብዙ ነገር ነው የሚጨመርበት፣ ብዙ ነገር እና ይሄን ተጠቅሜዋለሁ ማለት ነው። 2 ወር ብቻ ነው የተጠቀምኩት። 2 ወር ብቻ ፊቴን ማሻላ አቅልቶልኛል። የዛኔ አቅልቶልኛል። ግን በጣም ሀሲድ ነው። በጣም መጥፎ ክሬም ነው ይሄ ማለት ነው። ልክ ተቀብታችሁት ማታ ተቀብታችሁት ታድራላችሁ። ጠዋት ቅልት ብርቱካን ነው የምትመስሉት፣ እንደዚህኛው ማለት ነው። ግን ምን ያደርጋችኋል? ይሄን ዴሊ መጠቀም አለባችሁ፣ ምንም ሳታቋርጡ። ገባችሁ? ይሄን ነገር ምንም ሳታቋርጡ ነው መጠቀም ያለባችሁ የሚለው ማለት ነው። ካልተጠቀማችሁ ፊታችሁ ይበልዛል፣ ማዲያት እንዳለ በቃ ማዲያት የሌለባችሁ ሰዎች ይሄን ስትጠቀሙ ማዲያት ያመጣል ይሄ ማለት ነው። ሁለተኛ ቆዳችሁን ያሳሰዋል። ገባችሁ? ቆዳችሁ ያሳሰዋል፣ ይሸበሸባል። ፊታችሁ እንዳለ ይሸበሸባል። ጥቁሩ ነገር ደግሞ እንዳለ ነው የሚወጣው ከእንደገና ማለት ነው። እስከ መጨረሻ ደግሞ ልጠቀም ብትሉ ቆዳችሁን እያሳሳው ይመጣል፣ ያሳሰዋል ቆዳችሁን ማለት ነው። ስለዚህ ቤት ባለ ነገር ብትጠቀሙ የብርቱካን አሁን ብዙ ቤት የሚሰሩ ነገር አሉ። የብርቱካን ልጫጭ ምናምን አድርጋችሁ ዘብዝፋችሁ ከብዙ ነገር ጨማምራችሁ ብትፈጩትና ለፊታችሁ አንዳንዴ ብትቀቡት ጽድት ያለ ፊት ነው የሚወጣችሁ ማለት ነው። እናም ይሄን እየተጠቀሙ ትቼው ነበር ማለት ነው። በነገራችሁ ላይ ሰዎቹ በቃ እንደ እንትን ነገር ሰዎቹ እንደምን መሰላችሁ እንደ ስጦታ ነገር ይዞልኝ መጡ ይሄን። ገባችሁ? እኔ ግን አገር ላይ ትቼዋለሁ። ምርር እንደው በስንት መከራ ነው ፊቴን የመለስኩት። እንቁላል ያደረኩኝ ስንት የላርኩት ነገር የለም ጋይስ። እና ይሄን ይዞልኝ መጡ። ይሄን አውቀዋለሁ
አሁን ብዙ ጊዜ እነሱ በቃ የሚቀቡ ይመስላል። አሁን ይሄን ተቀቡ ብላቸው እሺ አይሉም፣ አይቀቡም። ስለሚያውቁት ማለት ነው፣ ጉዳቱን ስለሚያውቁት ይሄን ነገር አይጠቀሙም። ግን ለሰራተኛ ይገዙታል። ይሄ እኛ ግን ስለማናውቀው ብዙ ብር ነው ገዝተው ብለን የምንጠቀማለን። የማናውቀው እኔም ቢሆን አገር ላይ ባልጠቀመው ኖሮ እርግጠኛ ነኝ እጠቀመዋለሁ ይሄን ነገር ማለት ነው። እርግጠኛ ነኝ እነሱ ስላመጡልኝ እርግጠኛ ነኝ እነሱ የሚያውቁ የሚያነቡ በጣም የሚያውቁት ይመስለናል እና አንጠቀመዋለን። ይሄ ግን በጣም መጥፎ ነው። አገር ላይ ግን ስላየሁት እኔ ተጠቅሜ ስላየሁት እዚህ ሲያመጡልኝ ምንም አላልኩም፣ ምንም አልተናገርኩም ለነሱ ማለት ነው። ሞራናቸው እንዳነካ ብዬ እሺ ብዬ ተቀብዬ አስቀመጥኩት ማለት ነው። ቆሻሻ ውስጥ ለጥለው ነበር፣ ግን እህቶቼ ስንቶቹ ይማሩበታል በዚህ ነገር ብዬ ነው ቆሻሻ ጥዬ ከቆሻሻ አውጥቼ እስኪ ልስራበት ብዬ ያመጣሁት ማለት ነው። ወላሂ ምንም አልተጠቀምኩበትም። ሙሉውን ከላስ ቆሻሻ ለጥለው ነው። ብሩም ደግሞ ይሄን ማከል ነው። እንደ ክሬሙ እንደሚያቀላችሁ ክሬሙ እንደሚያበላሻችሁ አይደለም። ብሩ በጣም ትንሽ ነው። 10 ብር 15 ብር ቢሸጥ ነው። 5 ብርም አለ ሲጀመር እና ይሄ ነገር በጣም ተጠንቀቁ። ፊታችሁ በጣም ነው የሚያበላሸው። ያጦቅራችኋል፣ ፊታችሁ ይበልዛል፣ እጦቅራል፣ ጥቋቁር ነገር ማድያት፣ የፊታችሁ መሳሳት የሌላ ያደርጋችኋል። ይሄን አሁኑኑ መጠቀምም ያለባችሁ ልጆች አሁኑኑ አቁማችሁ ሌላ ነገር ተጠቀሙ። ለፊታችሁ የሚያገግም እንዲያገግምላችሁ ከፈለጋችሁ እንደ ሩዝ አይነቶች ሩዝ ምናምን ዘብዝፋችሁ ፈታችሁ እንደሱ አይነት መጠቀም። ፊታችሁ በጣም እስከሚያገግም በጣም ይጎዳል። ይሄ ቆዳችሁ ማለት ነው። በጣም ነው የሚጎዳው ይሄን ነገር። እኔ ለምን አልሰራላቸውም? እኔ ምንም አላልኳቸውም። ሰዎቹ ሲያመጡልኝ እነሱ ይወቁትም አይወቁትም አላሁ አለም። አላህ ይስጠለን ስላመጡልኝ አመሰግናለሁ። ግን እኔ ስላወቁት ክሬሙን እኔ አልጠቀመውም። አውቀዋለሁ፣ ከመጀመሪያ ተጠቅሜ አይቼዋለሁ አገር ላይ ማለት ነው። እዚህ ደግሞ እጠቀማለሁ ብለው ነው ያመጡት። ምን አሉኝ? ያቀላሻል፣ ፏኖ የሚያደርግሽ ምናምን። አዎ እሺ፣ ፏኖ የሚያደርገኝ እሺ፣ በቃ አመሰግናለሁ ምናምን። ሲጀመር ፊታችሁን ነጠብጣብ ከሌለበት ፊታችሁ ጽድት ካለ ሙላዝም ያኔ ቀይ ሆናችሁ ጥቁር ሆናችሁ ምንም እንትን የለውም። እንደውም በቃ ደስ የሚል ከረር ጥቁር ስትሆኑ ነው እንደውም ቆንጆ ማለት ነው። አሁን ሻይ ጥቋቁር እንዳይኖርባችሁ፣ ነጠብጣብ ነገር እንዳይኖርባችሁ፣ ጽድት ያለ ፊት ካላችሁ ቀላችሁ አልቀላችሁ ምንም ምክር የለውም። እና ለእናንተ ማስጠንቀቂያ ነው ይዤላችሁ የመጣሁት ማለት ነው። ይሄ ነገር በጣም ጎጂ ነው። በጣም ፊታችሁ በጣም ብልሽልሽ ያሳስዋችሁ። እንኳን ለፊታችሁ ወላሂ ለእጃችሁ እንኳን አይሆንም። ለፊታችሁ እንኳን ይቅርና ለእጃችሁ እንኳን አይሆንም። እጃችሁ እንኳን ክሬም እንደው ለፊቴ ይቀርብኝና ለእጄ ልቀባ ብትሉ እጃችሁን እንዳለ ሽብሽብ ነው የሚያደርገው ማለት ነው። እጃችሁን ያበላሸዋል። እና ብዙዎቻቸው ሰዎቹ ገዝተው ሊያመጡላችሁ ይችላሉ እንደዚህ አይነት ክሬም። እነሱ አውቀው አይደለም ወይንም ደግሞ ይጎዳል ብለው አይደለም፣ ግን ክሬም መሆኑ ያቀላል ስለተባሉ ነው። አንዳንዴ ያው ማንበብ ያስፈልጋል እና ጎግል ላይ ማስነበብ ጥሩ ነው። እና ስትገዙ ጎግል ላይ አስነብቡ። ለዛ ነው ያወኩትን ላሳውቃችሁ ብዬ ነው። መጠቀምም ያለባችሁ ልጆች የተጠቀማችሁም ማቆም አለባችሁ። አመሰግናለሁ። በጣም ወዳችኋለሁ። ኢንሻአላህ በሌላ ቪዲዮ እመጣለሁ። ላይክ ሰብስክራይብ አድርጉ። ባይ